በአሜሪካ 18 ዜጎች የኦርቶዶክስ ተዋሕዶ ቤተክርስቲያን ህብረት ሲቀላቀሉ በኒውዚላንድም 3 ዜጎች በጥምቀት ተጠምቀው የሥላሴን ልጅነት አግኝተዋል። ይህ በእንዲህ እንዳለ ወንድማችን ዮኒ ማኛ የፕሮቴስታንቶችን የሐሰት አስተምሮና አንድ በአንድ እያራገፋቸው ይገኛል። ምን መረጃ ወጣ? የሱንም እናያለን። ወንድማችን ሰይፉ ኢቢኤስ ስለ አርቲስት ነፃነት ወርቅነህ አሟሟት አዲስ መረጃን አውጥቷል። የሱንም መረጃ እንሰማለን። ዛሬ የኃያሉ የገናናው የኢትዮጵያ ገበዝ የቅዱስ ጊዮርጊስ ዓመታዊ ክብረ በዓሉ ነው። ዝሮተ አጽሙ ይከበራል። እነዚህንና ያስተምሩናል፣ ይገስጡናል ያልኳቸው ሚሪስ ይቀርብ ያለው። ሰላም ውድ ኦርቶዶክሳውያን እህት ወንድሞቼ እንደምን አላችሁ? ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮቹ እንሄዳለን። በብርሃኑ ተመላለሱ ተመላለሱ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ በብርሃኑ ተመላለሱ። የውጭ ዜጎች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየጎረፉ ይገኛሉ። ይህ እንግዲህ ልጆቻችን ጠንክረው በመስራታቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮን ለዓለም በመግለጻቸው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተቀላቀሉ ይገኛሉ። በአሜሪካም እንደዚህ እንደምታዩት 18 ዜጎች የቅድስት ተዋሕዶ ቤተክርስቲያንን ህብረት ተቀላቅለዋል። የሥላሴንም ልጅነት አግኝተዋል። ምንጩ ማህበረ ቅዱሳን ነው። ይህ በእንዲህ እንዳለ በኒውዚላንድም 3 ዜጎች የኦርቶዶክስ ተዋሕዶ ቤተክርስቲያንን ህብረት ተቀላቅለዋል። የሥላሴን ልጅነትንም አግኝተዋል። ይቼታችን ደግሞ ከፕሮቴስታንት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጣው በኋላ ይህ ታምር ተደርጎልኛል፣ እናቴ ድናልኛለች ትለናለች። በጣፋጭ አንደበቷ እንዲህ ተናግረዋለች። እንስማት። ሰዓቱ ማለት ነው እና በጣም ከመታመሟ የተነሳ የሰፈር ሰው ለሳጥን መግዣ ብሎ መዋጮ ላውጥቶላት ነበር። ግን አንዳንድ ጊዜ እግዚአብሔር ፍቃዱ ካልሆነ የሆነ ግን ሊያስተምረን ፈልጎ ይመስለኛል የዛን ሰዓት እንደዛ የሆነው ወይም ደግሞ ዛሬ እዚህ ደረጃ ላይ እንድንቀመጥም ይሆናል ያንን ያደረገው ፈጣሪ ማለት ነው። እና በቃ በሰዓቱ በሰዎች ዘንድ ተጠልተን ነበረ፣ ሰው አግሎን ነበረ ማለት በቃ እናቴ HIV ላይ ያዛት መስሏቸው ነበረ። HIV አይደለም በሽታዋ፣ ትንሽ የአጥንት ችግር ነበር የነበረባት። እና በሰዓቱ እኔ ቤተክርስቲያን ዝም ብዬ ሄጄ በቃ ተሳልኩኝ። ስለቴ ደግሞ ወዲያው ደረሰልኝ ማለት ቤት ስገባ ያንን ስለቴን አግኝቻለሁ። ከዛ በኋላ በቃ የሆነ ስለቴ ምናምን ነገር ሻማ ነበር ያልኩትኝ። ሻማውን እንትን ብዬ አብርቼ ምናምን ነገር በቃ እስቲ ቆይ ይሄ ነገር እንደዚህ ይችን ትንሽዬ ነገር ጠይቂያት ካደረገችልኝ ትልቁን ነገር በጠይቃት ልታደርግልኝ ነው ማለት ነው ብዬ በቃ ዝም ብዬ ማለት ነው እውነት ሄጂ ምናምን በቃ ድጋሚ ለእናቴ ጤና ተሳልኩኝ ምናምን ነገር። ከዛ የሆነ ነገር ይሁን ነገር ለውጦች ያለው ባየው ሳብ በቃ እኔ ወደዚህ ወደ ኦርቶዶክስ ተዋሕዶ መግባት አለብኝ ምናምን ነገር ብዬ ወሰንኩኝ። ቤተሰብ በጣም እየተጨቀጨቀኝ ከቤተሰብ ስንት ጊዜ ከቤት እያባረረችኝ እንኳን ተስፋ ሳልቆርጥ ወደ ኦርቶዶክስ ተዋሕዶ ልገባ ጫፍ በደረስኩኝ ሰዓት እናቴ ለሚያስተምረኝ ስለ ክርስትናው ለሚያስተምረኝ አባት እኔ የምድን ከሆነ ከበሽታ የምፈታ ከሆነ ኦርቶዶክስ እሆናለሁ፣ ግን ደግሞ ጸበል ተጸብዬ ከበሽታ ከዳንኩ በኋላ እዛ ሃይማኖት ላይ አልገባም አለች። ማለት በጣም ነው የምጠላው በቃ ሁላችንም ማለት በሚቻል ደረጃ ማለት ነው። እና ልክ እንደዛ አለች። 7 ቀን ሙሉ አጸበልናት፣ ክርስትና ተነሳ ምናምን። እግዚአብሔር ምስክሬ ነው። እጇ የታጠፈ ነበር ማለት እጇ ጠፍጠፍ ብሎ ነበረ። እጇ ተዘረጋ። ብርጭቆ መያዝ የማትችል ሴት ብርጭቆ መያዝ ጀመረች። እና በቃ ልክ እንደዛ ሲሆንልን ምናምን ነገር ዝም ብላ ሄዳ እሷም እንደ ጸሎት ለቤት ተሳለች ማለት ተከራይ ነበርን፣ ማንም የለም፣ አባት የለንም፣ እኛ 2 ልጆች ነን ቤት ውስጥ። እና በቃ ዝም ብላ ለቤት ተሳለች። እግዚአብሔርን ነው የምላችሁ በዕለተ ቀኗ ነው ቤት አግኝተን የገባ ነው ማለት ነው። አሁን እግዚአብሔር ይመስገን እኔ የምሰራው መስተንግዶ ነው። መስተንግዶ ሰርቼ እስከመለስ ድረስ የቤት ስራ አንድ አይጠብቀኝ። እግዚአብሔርን ነው ምስክሬ ነው የምላችሁ ማለት በቃ አሁን እንግዲህ ሰዓቱ 3 ሰዓት ከ58 ነው የሚለው ከ58 ሆኗል። አሁን እናት ያለችው ቤተክርስቲያን በቃ ይኸውላችሁ እግዚአብሔር ምስክሬ። አንዳንድ ጊዜ ፈጣሪ ከወደዳችሁ ሰው ቢጠላችሁ ሰው ቢንቃችሁ ምናምን ነገር እሱ ይውደዳችሁ ብቻ። እውነቴን ነው የምላችሁ በቃ አሁን ህይወታችን ተቀይሯል እግዚአብሔር ይመስገን። እና ምንም ሰው ቢጠላችሁ ምንም ሰው ቢንቃችሁ አሁን እኔ ራሱ አሁን ስቲል ባለውበት ሁኔታ በስራ የማይንቀኝ ሰው የለም ማለት ወይ መስተንግዶንም ስራ ምናምን ይሉኛል
ግን እግዚአብሔር ይመስገን ይሄን ብሰራ እንኳን ያደረገኝ የትናንትናው ህይወቴ ዛሬ ላይ ስለተለወጠ ነው። እግዚአብሔር ይመስገን። ሁሌም እመቤቴ ድንግል ማርያም ከደጇ እንዳልጠፋ ትርዳኝ እና ከደጇ አትጥፉ ብትችሉ በቃ ሁሌም ይክፋችሁ ይጭነቃችሁ ለፍቅረኛችሁ ከምትነግሩ ለጓደኛችሁ ከምትነግሩ ለቤተሰባችሁ ከምትነግሩ ሂዱና ንገሯት። እውነትና ንገሯት። በቃ የሆነ ተአምር ታያላችሁ እና እንደኔ ተአምራቱን ያሳያችሁ እግዚአብሔር ለኔ ያደረገልኝን ድንግል ማርያም ለኔ ያደረገችልኝ ለእናንተም ታድርግላችሁ እላለሁ። እህታችን እንኳን ደስ አለሽ፣ እንኳን ቸሩ እግዚአብሔር ረዳሽ እያላችሁ እግዚአብሔርን አመስግኑላት። ዛሬ የኃያሉ የገናናው የፈጣኑ ሰማዕት የቅዱስ ጊዮርጊስ ዝሮተ አጽም እየተባለ የሚከበረው መታሰቢያ በዓሉ ነው። እንዴት አምሽታችኋል የክርስቶስ ቤተሰቦች? ዛሬ እንግዲህ ዝርወተ አጽሙ ለቅዱስ ጊዮርጊስ የተሰኘው ጥር 18 የምናከብረው የሊቀ ሰማዕታት ቅዱስ ጊዮርጊስ በዓል ነው። እንኳን አደረሰን። እንግዲህ ወደ ማህሌት አዳር እየሄድኩኝ ነው ያለሁት፣ ወደ 4 ኪሎ ወደ ፒያሳ መሄጃው ጋር ነው። እንግዲህ ባጭሩ ዛሬ የምናከብርበት በዓል ምክንያቱ ምንድነው? ይድራስ በተባለ ተራራ እንግዲህ ለ7 ዓመታት 3 ጊዜ ሞቶ እስኪነሳ ድረስ 70 ነገስታት ብዙ ጽዋዕተ መከራን አድርሰውበት ነበረ። በዚያን ጊዜ የነበረው ሮማን ኢምፓየር እንግዲህ ፐርሲኩሽኑ እንዴት እንደነበር ሂስቶሪካሊ ራሱ የሚታወቅ ነው። በጣም ብሩታል የሆኑ ኤክሲኪዩሽኖች ይደረጉ እንደነበረ ይታወቃል። ነገር ግን የእኛን ቤተክርስቲያን ገድላት ድርሳናት ማቃለል የሚቀናቸው ሰዎች ኢቭን እንደው የትልቅ ትንሽ ብዬ የምጠራቸው ከይቅርታ ጋር አንጋፋ የጥበብ ሰዎች የተባሉ ራሱ ከዓመታት በፊት ይህንን ታሪክ እንዴት ነው ሰው በቀለ እህል በቀለ ታዲያ ሲዘራ እያሉ ሲሳለቁ አይታችኋል። አንዳንድ በእኛም ሳይድ ያሉ ሰዎችን ሲጠራጠሩት ይሄ ነገር እንደው አልተጋነንም ሲሉ ነው መሰማው። እሱን እመለስበታለሁ። ዞሮ ዞሮ ዛሬ በይድራስ ተራራ ተፈጭቶ በመንኮራኩር ስጋው ደቆ ተዘርቶ በቃ ማለት እየሞተ እየተነሳ ሲያስቸግራቸው እንዲህ አድቀቀን ከወረወር ነውማ ከዚህ በኋላ ተስፋ የለውም ብለው ከተራራው ሲወርዱ አረ ቆዩኝ ጠብቁኝ ብሎ ከኋላቸው ተከትሏቸው መጣ ይላል ገድሉና። አስቡት እንግዲህ ፈጭታችሁ ዘርታችሁ ገደል ነው ብላችሁ ትሄዳችሁት ሰው ከኋላ አረ ጠብቁኝ ሲል ያለው ስሜት ለኔ አሁን በጣም ፈገግሙን ለሚያስብል ነውና አንድ የቤተክርስቲያን መጽሐፍ ቅዱስ ታሪክም ያስታውሰኛል። በዚህ አጋጣሚ ለኔ በጣም 3 ፈገግ የሚያሰኙ መንፈሳዊ ታሪኮች አሉ። በሁለተኛ ነገስት ምዕራፍ 13 ይመስለኛል ኤልሳ የተባለው የኤልያስ ደቀ መዝሙር የኤልያስ መንፈሱ ለተጥፎ ነው ያደረበት። እንግዲህ በዮርዳኖስ ወንዝ በኤልያስ መጎናጸፊያ የከፈለ ተቆጥቶም ደግሞ አዝኖ በታየ ጊዜ ብቻ 2 ድቦችን አውጥቶ በእርሱ መላጣ ላይ ተሳለቁበትን እርግ በራ ያሉትን ሕፃናት እንኳን የቀሰፈ ኃይለኛ የኤልሳ አይነት መንፈስ ተግሳጽ ያደረበት ሱነማዊቷን ሴት ታላቅ ሴት የተባለችውን የጎበኘ በጣም ብዙ ታሪካዊ ስራ የሰራ ቤቱ ተቀምጦ የሶሪያ መማክርት በሶሪያ በቤተ መንግስታቸው የሚማከሩትን ምክር የሚሰማ አይነት ጸጋ የተሰጠው ታላቁ ነብይ ሞተ ይላል። ቁጥር 20 ላይ ተቀበረ። የእስራኤል መቃብር ደግሞ የዋሻ ፍልፍል ነው። እንግዲህ በድንጋይ ገጣ የሚዘጋ ነው። ከጊዜ ብዛት ድንጋዩ ተንከባሎ ኖሮ ክፍት ነበረ መቃብሩና የሞዓብ አደጋ ጣዮች በየአመቱ አደጋ ድንገት እንደ ሽፍታ ማለት ነው እንደ ጉሬላ ዋር አይነት ነገር ይጫወታሉና ወደ እስራኤል መጥተው አደጋ ሲጥሉ አንድ ጊዜ ወደ ኤልሳ መቃብር መቃረቢያ ላይ ሌሎች ሰዎች ያው እንደ መቃብር ስፍራ ቆጠሩትና ኤሪያውን አንድ አስከሬን ይዘው ሊቀብሩ ይሄዳሉ። እና በዛ ሰዓት ድንገት የሞዓብ አደጋ ጣዮች መምጣታቸውን ሲረዱ በቃ መቼም ዘመዳችን ቢሆንም አንዴ ሞቷል ብለው እኛ ያልሞት ነው ሕያዋኑን እናስመልጥ ነፍሳችንን ብለው የሬሳውን ከነቃሬዛው የኤልሳ መቃብር ላይ ውርውር አድርገውት ይፈረጥጣሉ ማለት ነው። እና የኤልሳ መቃብር ውስጥ ደግሞ የኤልሳ አጽም አለ። ልክ ሲወረወር አስከሬኑ ከአልጋው ተስፈንጥሮ የኤልሳ አጽም ላይ ይነካካልና የቅዱሳን አጽም ደግሞ እንኳን ጸሎታቸው ምልጃቸው አጽማቸው ታምር የሚያደርግ ለዛ ነው አጽሙ ተዘራ አጽሙ ተሰበረ እያልን የተክልዬን የጊዮርጊስን ማክበራችን ታቦት ጭምር ተደርጎ አጽማቸው የሚከብርበት ስርዓትም መኖሩ ከአዳም ጀምሮ እስከ ኖህ ድረስ የነበሩት 8ቱ አበው አጽማቸው ተለቅሞ በኖህ መርከብ ውስጥ እንደ ታቦት መገልገሉ እነኝን ሁሉ እግዚአብሔር አጥንቶቻቸውን ይጠብቃል ከነሱም አንዲት አይወድቅም ማለቱ የቅዱስ ዳዊት ትንቢት ሁሉ ያለውን ክብር እንደገና ይሄ ቃል ይገልጥ ዘንድ የኤልሳ አጽም ሲነካው ሬሳው ብድግ አለና ተነሳና ከዛ በኋላ እየሮጠ ከኋላ ተከተላቸው። በሚገርም ሁኔታ እናንተ ምናምን እኔ ኢማጂን ሳረገው ማለት ነውና በእነሱ ቤት በቃ እንዴ ሞቷል ላይንም ብለው ነውና የእግዚአብሔር ታምር እንደዚህ ይገለጣል። እና የቶማስ ዘመራስም ታሪክ እዚህ ጋር በጣም ያዝናናኛል ማለት ይቅርታ ጋር ቃሉ ማለት
በጣም ፈገግ የሚያስብል ነገር አለ። የቅዱሳንን ክብር ይገልጥ ዘንድ አንዳንዴ ታሪክ በሚገርም ነገር ይደረጋልና ያው በ325 ጉባኤ ኒቅያ ላይ አርዮስን ለማውገዝ ከያሉበት ሁሉም በተለይ ፍጹማን የተባሉ እንግዲህ እጅጉ ያልተቆረጠ አይኑ ያልፈረጠ በዘመነ ሰማዕታት መከራ ያልተቀበለ ሁሉም አልነበረምና በተለይ የሶማት ዘመራስ ደግሞ ሕዋሳቱን በየቀኑ ክርስቶስን ትክዳለህ አትክድም አልክድም አንድ ጣቱን ቆርጦታል ኔክስት ደግሞ እንደገና ሌላ ጣቱ እያሉ እጁንና እግሩን እንደ ሽንኩርት ከትፈው እጅና እግር የሌለው አድርገውት ነገር ግን የሃይማኖት ጉዳይ ሲሆን እኔ እጅ እግር የለኝም ብዬ አልቀርም በቅርጫትም ቢሆን ይዛችሁኝ ከአባቶቼ ጋር አወግዛለሁ ጸሎተ ሃይማኖትን ደነግጋለሁ ብሎ በወኔ ተነስቶ ከሁለት ደቀ መዝሙሮቹ ጋር በሁለት አህያ ተጭነው ሲሄዱ ሌሊት እንግዲህ የአርዮስን ትምህርት ይደግፉ የነበሩ ተረፈ አርዮሳውያን በመቀኝነት እንዲህ ያለው ኢንፍሉዌንሻል በጊዜው የነበረ አባት ጉባኤው ላይ የመኖሩን ነገር ለማሰናከል ይጓዙበት የነበረውን አህያ በተኙበት አንገታቸውን ቆርጠው ያድራሉ። ገና ሳይነጋ ደቀ መዛሙርቱ ሲነቁ ይሄንን ባዩ ጊዜ በጣም አዝነው ለመምህራቸው ሲነግሩት በሉ እስቲ አንገታቸውን አጋጥሞና እኔ ጸልይባቸዋለሁ አሉ። ያው ናይት ታይም ስለነበረ የአንደኛው አህያ ጠቆር ያለ ነው መልኩ፣ የአንደኛው አህያ ደግሞ ነጣ ያለ ነው። ነጣ ያለው ለጠቆር ያለው አንገት የጠቆረውን ደግሞ አለው አውጦታል ለካ። እሱ ጸልዮ በታምራት አስነስቷቸው አህዮቹ ሕያዋን ሆነዋል። እና ቀን ላይ በብርሃን እየተጓዙ ሲያዩት ዜብራ ሆነዋል። ነጭ አንገት በጥቁር ሰውነት፣ ጥቁር አንገት በነጭ ሰውነት ሆኖ እንግዲህ ጉባኤ ኒቅያ ላይ የታደሙ አባቶችም ጉድጉድ ጽቡጽቡ ብለው ትልቅ መነጋገሪያ ሆነው እንደ ፈኒ ነገርም እንደ ፈገግ እንደሚያስብልም የእግዚአብሔር የቶማስ ዘመራስ የእነኛም ክፋት እንዲገለጥ የቶማስ ዘመራስም ጽድቅ እንዲገለጥ ብሎ ይሄን አደረገ እግዚአብሔርና እግዚአብሔር ይችላል በእኔ የሚያምን እኔም አደርገው ነገር ከዛም በላይ ያደርጋል ያለ አምላክ ክርስቲያኖችን ደግሞ ለማጥቃት እንደ ተረፈ አርዮሳውያን እንደ ሮም ነገስታት የሚከፉ ሰዎች የሚያደርሱት ክፋት ልክና መልክ አለው አንልም እኛ። ስለዚህ ቅዱስ ጊዮርጊስ የተቀበለውን መከራ ቅዱሳን አባቶቻችን ሰፍረው ቆጥረው ኢንተርናሽናል ማርቲር ነው። በእርግጥ ሁሉም የሚቀበለው በካቶሊሲዝሙ በጥንታ ቤተክርስቲያናትም ተቀባይነት ያለው ሰማዕት እንደሆነ ታውቃላችሁና የሱን በዓል እናከብራለን። እንግዲህ ማህሌት የምታድሩ ይሄን ቪዲዮ ከሰማችሁበት ሰዓት ጀምሮ ከተመቻችሁ በሚቀርባችሁ የጊዮርጊስ ቤተክርስቲያን ማህሌት ቁሙ። ካልሆነ ግን ስርዓተ ንግሱን አክብሩ። የቅዱስ ጊዮርጊስን ገድል አንብቡ። መልኩን አድርሱ። መልኩ ደግሞ ትልቅ ተአምር አድራጊ ነው። በዚህ ጉዳይ ግን በገድላት ድርሳናት ጉዳይ እንዲህ ባሉ ኮንትሮቨርሻል በሆኑ በእነሱ አመለካከት ማለት ነው ጉዳዮች ዙሪያ ግን መጽሐፍ ቅዱስ ላይ ነው ከዛ የባሰና የገነነ ነገር ተጽፎ ሳለ ለምንድን ነው እንደዚህ ሆኑት የሚለውን እንመለስበታለሁ። መጨረሻ ላይ የቅዱስ ጊዮርጊስ ሩጫ ሊፈጸም ሲል ምን አደረገ? እንደ እባብ ልባሞች እንደ ርግብ የዋሆች ነው አላለም እንዴ? ከዛ ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ጊዜ ሲደርስ ለንጉሱ ሄደና እስከ ዛሬ ተሸውጄ ተታልዬ ኑሮ አለ። ምን ነው ገባኝ። አሁን እንግዲህ ላጵሎ ልሰግድ ነው አለ። ልሰግድ ነው? ልሰግድ ነው። ና በል ራስህን ልሳም አለ። ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም ማለት በርኩስ አፉ እንዳይሰማው ማለት ነው። ቆይ ብሎ ልትሰግድ ነው? ና እንልስገድ። አይ እንደዚህም አይደለም። በጥቂት ሰው አይደለም የሚደረገው። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ላጵሎን ሊሰግድ ነው እያልክ አዋጅ ነገረ። ጊዮርጊስ ላጵሎን ሊሰግድ ነው እየተባለ አዋጅ ተነገረ። ይኸውላችሁ ልብ ብላችሁ ስሙ። ላጵሎን ሊሰግድ ነው ተባለ። እንዲህ አድርገህ ልትሰግድ ከሆነማ አለው እሾመሃሌ መንግሥቴ እኩል የሰጠን እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግሥቲቱ ጋር ተጫወት ብሎ ንጉሡ ከሚስቱ ጋር አስቀመጠ። እሱ ቆመና ዳዊቱን ይደግም አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ ደጓ ለማያው አይን ቦሙ ወይሬው እዝን ቦሙ ወይሰሙ። ተመልከቱ። አፍ ቦሙ ወይነቡ ከዛ አንፍ ቦሙ ወያጼኑ እያለ እንዲህ እንዲያነቅ እግር ቦሙ ወይሐውሩ። የአሕዛብ አማልክት አጋንንት ናቸው። አይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምራል። ንግሥቲቱ ሰማን ማንን ነው እንደዚህ የምትለው አለች። ጣዖታቱን ነው አለች። ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቱ። አሕዛብ ለምን አጉረመረሙ? እነማን ናቸው የሚያጉረመርሙ አለ። ነገሥታቱ ናቸው አለ። እዚህ በኋላ ልቧ ተሰበረና እኔም ክርስቲያን መሆን እፈልጋለሁ አለች። ይሄ ነዋ ክርስቲያን። ንግሥቲቱን ራሷን ክርስቲያን አደረገ። ከዚያ በኋላ ክርስቲያን ሆነች፣
ተመልከቱ። ጊዮርጊስ በል እንግዲህ ና ስገድ፣ ሰው ተሰብስቦላል ተብሎ የአገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያሉ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ሊክድ፣ ያቺ ሴት ደግሞ እንጀራዬ እንጀራዬ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ሰው ከተሰበሰበበት ልጁ ያ ሽባ ልጅ አያችሁ፣ ሁልጊዜው ሁሉም ነገር በጊዜው መልካም ነው። ከእናቱ ትከሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለ። ከዚያ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራል በለዋል። ከዚያ በኋላ ሄደና አጵሎን ጊዮርጊስ ይጠራል አለ። ይሄ ልጅ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ ብለው ከሕዝቡ መካከል አቁሞ ለምን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነው የሰገዱልኝ። እኔ በማክሰኞ የተፈጠርኩ እንጨት ነኝ፣ የማውቀው ነገር የለኝም፣ ስገዱልኝ አላልኩም ብሎ እንጨቱን አስመስክሮ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣችሁ ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ያ ልጅም ምን ተባለ? የቅዱስ ጊዮርጊስ ረዳት ሆነ ማለት ነው። ሐዋርያ ሰማዕት ሆነ። በጊዜው ሲመጣ አንደኛ ተመልኩ ሰራዊት ሁሉ ምን አለ? ሽባ የነበረው ልጅ በእግሩ መምጣት። አጵሎንስ እንዴት ያለ ደካማ አምላክ ነው! አያ ሕፃን ልጅ ዶ የሚያመጣው። ለእሱ አንሰግድም እንግዲህ ለጊዮርጊስ አምላክ ነው የምንሰግድ። እንደገና ደግሞ ራሱን ማዳን ያቃት አንድ ሕፃን ልጅ ጠርቶ የሚያመጣው ነው እንዲህ አምላክ። በዚያውስ ላይ ደግሞ ለራሱ ያልሆነ ብለው በዚያ የተሰበሰቡት ሁሉ ክርስቲያን ሆነው ተጠመቁ። ሁሉም ነገር ለመልካም ይሆናል። እግዚአብሔር ምንጊዜም ትክክል ነው የሚባለው ለዚህ ነበረ። የዚያች ሴት ሃይማኖትም ተፈትኖ ነበር። ልጄን አድነ ሲያበቃ አንተም ፈርተ ልትክር ነው ብላ ነበረ። በጊዜው ግን መልካሙን ነገር ገለጠ። እግዚአብሔር በጊዜው መልካሙን ነገር ይግለጥልን። ወንድማችን ዮኒ ማኛ የፕሮቴስታንቶችን ጉድ ከዛው ከቤታቸው ሆኖ እያንዳንዳቸው ፕሮቴስታንቶች ህዝብን እንዴት እንደሚያጭበረብሩና የሐሰት አስተምሮ እንዴት እንደሚያስተምሩ ሐሰታቸውን አንድ በአንድ እያራገፈላቸው ይገኛል። እስኪ የተናገረውን እንስማ። ፖስተርን ስትለጥፍ ክራንች ዊልቸር ምናምን አንካሶች ይዘላሉ፣ እውሮች ያያሉ፣ እንዳትቀሩ ታላቅ እግዚአብሔር ምናምን። እንዴ ሰው ከነክራንቹ ቢመጣብስ? አንካሶች ይዘላሉ፣ እውሮች። አንድ ሰው እንደዛ ነበር። አሁን ቢሉ የሚበራም የለም የሚዘልም የለም፣ ቀነሱ። አሁን ሌላ ነው። ትዝ ይላችኋል 90ዎቹ ውስጥ 2000 መጀመሪያዎች ላይ የሁሉም ፖስተር ላይ ክራንችና ዊልቸር ነው። ዊልቸር እንዲህ ሰው ተሸክሞ ክራንች ይዞ፣ አንካሶች ይዘላሉ፣ እውሮች ያያሉ። ጅማ እንደዛ ነበር። ሌላ ሀገር አሁንም ይሄኔ ይኖራል። ከዛ ሰው ለካ ሞከረ። ዊልቸርም ይዞ ሄደ፣ ክራንችም ይዞ ሄደ። የለም እና ቀስ እያልክ እሷን ትተዋል። ሌላ ማይታይ አገልግሎት ትጀምራል። ክራንች ይታያላ፣ ዊልቸር ይታያላ፣ ሚዘል የለማ። ከዛስ መርገም የመስበር ዓመት። መርገም አይታይም፣ ምን ጨነቀ? ሰብራ ሰበርኩ ትላለህ። ሰው አሜን ብሎ ይሄዳል። እንደ ክራንቹ ሁሉ ምንም ሰበር የለም፣ እንደ ዊልቸሩ ሁሉ ምንም ነገር የለም። የኢትዮጵያ ወንጌላውያን በሙሉ አንድ ቻሌንጅ። እግዚአብሔር ባርኳቸዋል አይደለ? እግዚአብሔር በበረከቱ ጎብኝቷቸዋል አይደለ? ማስተር አብነት ፕሮቴስታንት ነው፣ በጌታ ነው። ተሰባስባችሁ በእናንተ ጸሎት ማስተር አብነትን አድኑት። ምክንያቱም በጌታ ናችሁ፣ የሚሳናችሁ ነገር የለም አይደለ? ይሄ ምስኪኑን ህዝብ ከምትዘርፉት ማስተር አብነት ወንድማችንን በአንድ ላይ ጸሎት አድርጉና እስቲ ዘግቡን ፕሊዝ። ዱሬ የላ ሌቦች ናችሁ ምላችሁ። ለዛ ነው ክርስቶስ በእናንተ ውስጥ የለም። ግን ቤተክርስቲያን ፈወስን ብላችሁ ዋቴ ታረጋላችሁ። እስቲ ማስተር አብነትን ተሰብሰቡና ትንቢት አልታያችሁም? እስካሁን ስለኔ አልታያችሁ? ማስተር አብነትን በጸሎት አድኑና እናወራለን። በቃ እንደዚህ ቀለል አድርገው አይደል? ይሄን ቀርጻችሁ አድርሱልኝ ፕሊዝ። ለምድረ ቀዳዳ ፓስተር አድርሱልኝ። ማስተር አብነት ጴንጤ ነው። ማስተር አብነት እውነተኛን የታመመው አልዋሸም። አዳራሽ ሄዶ ድራማ የሚሰራ ልጅ አይደለም። ማስተር አብነት ደግ ወንድማችን ታሟል።
ነቢያት፣ ፕሮፌት፣ ፕሪጃንካ፣ የእግዚአብሔር ሰው የምን ሰው የምትሉት የጠንቋይ ማዕት እናንተ ቤት አለ። የጠንቋይ ማዕት ለሚሳይ ወሞታ የጠንቋይና የውሸታ ማዕት እናንተ ቤት መልቷል። ማስተር አብነትን ጸሎት አድርጋችሁ አትፈውሱም እንዴ? ሌላም ትጠራላችሁ። ያልታመመው ቤተክርስቲያን ቸርች ውስጥ ብዙ ሰው ይጠራል አይደለ? የታመመው ማስተር አብነት በጌታ የሆነ ወንድምን በጸሎት እንዴት አታድኑት? ይሄን ጠይቁ። ክርስቲያን የሆናችሁ ወንድምና እህቶቻቸው በቅድስና የተቀባ የለም። ዳስዋይ በቅድስና የተቀባ ቢኖር ማስተር አብነትን ወዲያው ለእግዚአብሔር ነግሮ ፍውስ ወንድማችንን ጸልዩለት። እውነተኛ ክርስቲያኖች ጸልዩለት። ሌሎቹ ፓስተሮች ግን ይሄን አያደርጉት። ነቢያት ብሎ ራሱን ሲጠራ የሚውል ሌባ ይሄን አያደርግ። እውነቱን ግን ሰው ተኝቷል፣ አልነቃም። ወንድማችንን እናመሰግናለን። ዮኒ ማኛ እንደሚታወቀው አይጨበጥም። ነገር ግን በአሁኑ ሰዓት ከዛው ከፕሮቴስታንት ቤት ሆኖ እየወጣቸው ያሉት መረጃዎች እጅግ እውነተኛነት አላቸው። ስለተሳደበ ብቻ ሳይሆን እውነተኛም ንግግሮች ስላሉት ነው። ወንድማችን ዲያቆን ዘማርያም ፕሮቴስታንቶች አሁንም ቢሆን ደፍረው ከመጡ ማንም ይምጣ እቀበላለሁ እያለ ይገኛል። በስመ ሥላሴ እንደምን አላችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች። እንግዲህ ሰሞኑን የተለያዩ ጥሪዎች ከተለያዩ ወገኖች እየሰማ እንገኛለን። በመጀመሪያ እኛ ያደረግናቸው ሁለቱም ጥሪዎች የሁለቱንም ጥሪ መቀበል ያደረግነው ቀለም ወርቅ አይተንፍሱ ወይም ደግሞ ኤርሚያስ አበበ የሚባለው ግለሰብ ነገረ መስቀሉን በተመለከተ እኔ አጠገብ ሊቆም የሚችል አንድም የቤተ ክህነት ሰው የለም በማለቱ ምክንያት እሱ ያቀረበውን ጥሪ የተቀበል ነው። ትዝታው ሳሙኤልና ዮናታን አክሊሉ የተባሉ ግለሰቦች ደግሞ በቤተክርስቲያናችን የሐዲስ ኪዳን መሰዊያ በሆነ በታቦት ላይ ሲሳለቁ ነበር። ለዚህ ላቀረቡ ስላቅ ምላሽ ካላቸው ገለልተኛ በሆነ ቤት ልክ እንደ ቴዲ ሐዋሳ ቤት እንድንዋይ ነበር ጥሪ ያቀረብኩት። ቀለሜም ላቀረበው እኔ ፊት የሚቆም የለም በማለቱ እሺ አንተ ባልከው ርዕስ ሆኖ በመጽሐፍ ቅዱስ ቤተክርስቲያናችን በምትቀበላቸው የትኞቹ መጽሐፍቶች ብለን ጥሪ ተቀበል ነው። አልመጣም። ትዝታው ሳሙኤልና ዮናታን አክሊሉ ልክ እንደዚህ በሐዲስ ኪዳን መሰዊያ በሆነው በታቦቱ ይደገማል ባሉት ክፉ ድግምት ምክንያት ኑ እንወያይ ያልናቸው እነሱም ይኸው እስከዛሬ ድረስ ሳይመጡ ቀሩ። ቴዲ ሐዋሳ ቤት በመግባት የፕሮቴስታንት እምነት ገድላት ድርሳናትን ከመንቀፍ ውጪ አምስቱን ሶላዎች መጽሐፍ ቅዱሳዊ እንደሆኑ ማስረዳት የሚችሉበት መሰረት የላቸውም ላልኩት ንግግርና ክብረ ቅዱሳት ስዕላት ላይ አይከን ቬኔሬሽን ላይ ጥሪ አቅርቦ ነበር። ይህ ግለሰብ ከተለያዩ ወንድሞች ጋር ከዚህ ቀደም በነበረው ዲቤት ስንመለከት ድርቅናን የተከተለ የውይይት አቃርብ የሚከተልና አይንን ግንባር ያርገው ብሎ የሚወያይ ሰው ነው። ባጭር ቃሌ ለዲቤት ውይይት ብቁ ሰው አይደለም። ባይሆን ኤፍሬም ባለ ጊዜ ከዚህ በፊት በቅዱስ ቁርባን ላይ እምነት ብቻ በሚለው ርዕሰ ጉዳይ ላይ እንዲሁም ደግሞ ክርስቶስ ፈራጅ ወይ ሳማላጅ በሚሉ በተለያዩ ርዕሰ ጉዳዮች ጋር ከኤፍሬም ባለ ጊዜ ጋር ዲቤት አድርገናል። አሁንም አስፈላጊ ከሆነ መዋየት እንችላለን። እንዲህ አይነት ለውይይት ብቁ የሆኑ መረጃና ማስረጃ መሰረት አድርገው እንጂ መደናቆርና ድርቅናን የውይይት መርህ አድርገው ከሚከተሉ ሰዎች ራሳችሁን ጠብቁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችንም ከነማህተባችን ለክብር ሞት ያብቃን። ስለ ነጻነት ወርቅነህ ወንድማችን ሰይፉ ኢቢኤስ ይሄንን መልእክት ከመምህራችን ከመጋቢ ሐዲስ እሸቱ አለማየሁ ጋር በነበረው ሾው እንደዚህ ብለዋል። ነጻነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው። ባለፈ የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነው። እና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት።
ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያሞ ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል።